የቀይ ቤቱ ምስጢር ጊዜው በ2013 ነበር። በአዲስ አበባ ዳርቻ የሚገኝ ጸጥ ያለ ሰፈር። በዚያ ሰፈር መጨረሻ ላይ አንድ አሮጌ ቀይ ቤት ቆመ ነበር። ቀለሙ የጠፋ፣ መስኮቶቹ የተሰበሩ፣ ግድግዳዎቹም በእርጥበት የጠቆሩ ነበሩ። በቀን እንኳን ሰዎች ወደዚያ ቤት መቅረብ አይወዱም ነበር። ምክንያቱም ስለዚያ ቤት ብዙ አስፈሪ ወሬዎች ነበሩ። በዚያ ቤት ሰዎች ይጠፋሉ፣ ሌሊት ድምጽ ይሰማል፣ በመስኮቱ ውስጥ ጥቁር ጥላ ይታያል የሚሉ ወሬዎች ይሰማሉ። ግን ማንም እውነትን አያውቅም ነበር ዳንኤል ወደዚያ ቤት እስከሚገባ ድረስ። ዳንኤል የ28 ዓመት ወጣት ነበር። በአንድ የአይቲ ኩባንያ ውስጥ ተቀጥሮ ይሰራ ነበር። ጸጥተኛ ሰው ነበር። ብዙ ጓደኞች አልነበሩትም። ከቀድሞ ፍቅረኛው ከተለያየ በኋላ ህይወቱን እንደገና ለመጀመር ፈለገ። አዲስ ሰፈር፣ አዲስ ቤት፣ አዲስ ህይወት። ቤት ሲያፈላልግ የቀይ ቤቱን ማስታወቂያ አየ። በጣም ርካሽ ዋጋ የሚል። ዳንኤል ተገረመ። ምክንያቱም በዚያ አካባቢ እንዲህ ያለ ቤት በዚህ ዋጋ አይገኝም ነበር። ቤቱን ለማየት ሄደ። የቤቱ ባለቤት አቶ ግርማ የሚባል ሰው ነበር። 60 ዓመት ያህል እድሜ ነበረው። ሁልጊዜ በጣም የተጨነቀ ይመስል ነበር። ቤቱን ሲያሳየው እንዲህ አለው፣ አንድ ነገር ብቻ አስታውስ፣ ሌሊት ድምጽ ከሰማህ ከፍተህ አትውጣ። ዳንኤል ሳቀ። ለምን አለው። አቶ ግርማ ለጥቂት ሰከንዶች ዝም አለ። ከዚያ በዝቅተኛ ድምጽ እንዲህ አለ፣ ሁሉም እንደ ቀልድ ይጀምራሉ። ዳንኤል ዕቃዎቹን አስገባ። ቤቱ ውስጥ ብቻውን ነበር። ሌሊት 6 ሰዓት አካባቢ ዝናብ መዝነብ ጀመረ። ነፋሱ መስኮቱን ይመታ ነበር። ዳንኤል ለመተኛት ሞከረ። ከዚያ ጭጭ የሚል ድምጽ ሰማ። ከመሬት በታች የሚመጣ ይመስል ነበር። ዳንኤል አይጥ መሰለው። ደግሞ ተኛ። ግን ከጥቂት ደቂቃዎች በኋላ ዱም የሚል ድምጽ ሰማ። አንድ ከባድ ነገር የወደቀ ድምጽ። በዚህ ጊዜ በፍርሃት ተነሳ። ስልኩን እንደ መብራት በማብራት ወደ ሳሎኑ ሄደ። ግን ማንም ነገር አልነበረም። ነገር ግን የሳሎኑ መስኮት ክፍት ነበር። እኔ አልከፈትኩትም ብሎ አሰበ። በማግስቱ ጠዋት አንዲት አሮጊት ሴት ከቤቱ ፊት ቆማ ነበር። አዲሱ ተከራይ አንተ ነህ ብላ ጠየቀችው። አዎ እኔ ነኝ አላት። አሮጊቷ ወደ ቤቱ ተመለከተች። ከዚያ በፍርሃት ተውጣ እንዲህ አለች፣ በዚያ ቤት ሌሊት ድምጽ ከሰማህ በሩን አትክፈት አለችው። ዳንኤል ሳቀ። ለምን አላት። አሮጊቷ በዝቅተኛ ድምጽ እንዲህ አለች፣ ካንተ በፊት የኖረውም እንዲሁ ነበር አለችው። ዳንኤል ይህንን ነገር ማሰብ ጀመረ። በኢንተርኔት ላይ ስለ ቤቱ ፈለገ። ከዚያ አንድ ዜና አገኘ። በዚያ ቤት ውስጥ ከሱ በፊት ተከራይቶ የነበረው የ31 ዓመቱ ዮሐንስ የሚባል በምስጢራዊ ሁኔታ ጠፋ። ፎቶውን አየ። እሱም በዚያ ቤት ይኖር ነበር። ዳንኤል ልቡ መታ። ከዚያ በታች የተጻፈውን አነበበ። ከመጥፋቱ በፊት ለጓደኛው ቤቱ ውስጥ ሌላ ሰው አለ ብሎ ነበር። በዚያ ሌሊት ዳንኤል እንቅልፍ አልወሰደውም። ሁሉንም በጥንቃቄ ያዳምጥ ነበር። ከሌሊቱ 8 ሰዓት ከ13 ደቂቃ ጭጭ የሚል ድምጽ ተመለሰ። በዚህ ጊዜ በጣም ቅርብ ነበር። ዳንኤል በቀስታ ተነሳ፣ ድምጹን ተከተለ። ከዚያ በሳሎኑ ግድግዳ ጀርባ እንደሚመጣ ተረዳ። ግድግዳውን በእጁ መታው። ባዶ ድምጽ አሰማ። ዳንኤል በፍርሃት ወደ ኋላ ተመለሰ። ግድግዳው ጀርባ ምን አለ? በማግስቱ ዳንኤል ሞደሻ ገዛ። ሌሊት ሲመጣ ግድግዳውን መስበር ጀመረ። ከጥቂት ደቂቃዎች በኋላ ግድግዳው ተሰበረ። ከጀርባው ትንሽ የብረት በር ተገኘ። በሩ በውስጥ ተዘግቶ ነበር። ዳንኤል
እጁ እየተንቀጠቀጠ በሩን ከፈተ። በሩን ከከፈተ በኋላ ወደ ታች የሚወርድ ጨለማ መንገድ አየ። ከውስጡ አስፈሪ ሽታ ይወጣ ነበር። ዳንኤል በፍርሃት ወደ ታች ወረደ። በመሬት ላይ አሮጌ ፎቶዎች ተበትነው ነበር። ፎቶዎቹን ሲያይ ልቡ ቆመ። ሁሉም የጠፉ ሰዎች ነበሩ እና የመጨረሻው ፎቶ የራሱ ነበር። በድንገት ከጨለማው ውስጥ ድምፅ ሰማ። እንግዲህ አግኝተኸዋል የሚል ድምፅ። ዳንኤል ደነገጠ። ወደ ኋላ ተመለሰ። በጨለማው ውስጥ አንድ ረጅም ሰው ቆሞ ነበር። አይኖቹ በጣም ቀይ ነበሩ። ፊቱ በጥላ ተሸፍኖ ነበር። ማን ነህ ብሎ ጮኸ ዳንኤል። ሰውየው በቀስታ ሳቀ። እኔ የዚህ ቤት እውነተኛ ባለቤት ነኝ አለው። ዳንኤል በፍጥነት ሮጠ፣ ወደ ውጭ ወጣ። ወዲያውኑ ለፖሊስ ደወለ። ፖሊስ ቤቱን ሲፈትሽ በግድግዳዎቹ ውስጥ የተሰሩ ድብቅ መንገዶች አገኘ እና በታች ተደብቆ የሚኖር የ62 ዓመት ሰው ተያዘ። ለብዙ ዓመታት ሰዎችን እየተከታተለ ነበር። አንዳንዶቹንም አስገድሎ ነበር። ፖሊስ ሲወስደው ግን እንዲህ አለ፣ እኔ ብቻ አይደለሁም። ከዚያ በኋላ የቀይ ቤቱ በር ተዘጋ። ግን እስከ ዛሬ ድረስ አንዳንድ ሰዎች ሌሊት በዚያ ቤት ውስጥ ድምፅ እንደሚሰማ ይናገራሉ። እናንተ ምን ይሰማችኋል? ያ ሰው ብቻውን ነበር ወይስ በቀይ ቤቱ ውስጥ አሁንም ሌላ ሰው አለ? አስተያየታችሁን በኮሜንት ጻፉ። ለተጨማሪ የወንጀል ትረካዎች ቻናላችን ሰብስክራይብ ያድርጉ። ሰላም።